ሴቶችን የሚደፍሩ ቄሶች ምንም አላደረጉ። ምን አደረጉ? እሺ ያልተበረዘ መጽሐፍ የአምላክ ቃል የትኛው ነው? ቁርአን ነው። ገባቸው ይሄ ሰውዬ አላህን ስለመሰገነ አላህ Subhanahu Wa Ta'ala ስላላማረረ የሚያማርር ምን ጊዜም ስላልሆነ ምን ጊዜም የሚያመሰግን ስለሆነ ሰላም አለይኩም ወራህመቱላሂ ወበረካቱ። በእስልምና ላይ ተከተፈ ቅጥፈት አለ፣ እሱን እናጋልጣለን። ወደ ቪዲዮ ጥያቄ መቼ ነው ሐዋ ደም የተጀመረችው? ተፈጥሮ ነው አልኩ። ይሄ ተፈጥሮ ነው። አላህ ሲፈጥራት ከፈጠረበት ጀምሮ ደም ታይ ነበር። ኔቸር ጊዜዋ ሲደርስ በኃጢአት ምክንያት ግን አይደለም። ኦኬ እሺ ጥሩ እንደሆነ ላሳይሽ፣ ከሐዲስ ራሱ ላሳይሽ። እዚህ ጋር እንዳለ እንደሰማችሁት ምንድነው ያለው? የሴት ልጅ ሀይድ ማየት የመጣው ሔዋን ኃጢአት በመስራቷ ነው እና ለዚህ ደግሞ ማስረጃ ሐዲስ አለኝ እያለ ነውና እንስማው። አምጣ ጥሩ ዶራ ማየት የጀመረችው በኃጢአቷ ምክንያት ነው የሚል ካለ አምጣ፣ ችግር የለውም። ከታች ኢብራሂምን አንዴ አስገቡት። የሴት ልጅ ሀይድ የመጣው በኃጢአት ምክንያት እንደሆነ ግን እኔ ላሳይሽ ብልሃት ነበር። እሱን ማን ያሳያታለሁ? እስልምና አስተምሩት የተረገመች ሴትም የተረገመ ምድርም የለም። በእርግማን ምክንያትም ኃጢአቷ መጣ ምንድነው ሀይዷ መጣ የሚል ነገር የለም። ክሊር የሆነ መልስ አልመለሳችሁልኝ። በእስልምና አስተምሮ በኃጢአት ምክንያት ነው የሚል የለም። ባጭሩ ይሄው መልሱ። እኔ እሱን አልጠየኩም። እሱን ማን ላሳይክ ነው? አንዴ እሱን የፈለኩኝ ነው። አንተ ግን የምፈልገው ስታገኘው እናውራ። ስታገኘው ነው ያንተንስ ትምህርት ንገረኝ እንጂ እስልምና እኮ ስታገኘው በኃጢአት ምክንያት ነው ስላልክ እሱን እንየው። መጀመሪያ እንጨርስ። መረጃውን አቅርብልንና ከዛ በኋላ መረጃው ተንተርሰን እናወራለን። አይመስልም? እንደዛ ነው። ጥሩ እሺ፣ ጠብቁኝ። እሺ እስከዛ ሌላ ነገር አውሩ። ልላክላ እንደ መጽሐፉንና ተከትላቸዋለሁ። እሺ ይሄ ምንድነው? ኦኬ ይሄ ምንድነው ነው? ይሄ ያው ሂስትሪ ኦፍ አልተበሪ ነው። ኃጢአት ነው አይደል? አዩቲ ቋንዴ አንዴ አዩቲ በእርግማን ምክንያት ነው ሐዋ ደም ያገኘ ብዬሻለሁ በእስልምና እንደዛ እኮ ነው ያልከው። ሁለተኛ ግን እንዳይለመዳችሁ። እሺ እንዳይለመድ ጨርሼ እላለሁ እኔ። ይሄን ግለሰባትኛል ከሐዲስ አምጡልኝ መረጃ። ሐዋ መቼ ነው ያለችው? መረጃ የለም። ያንቺን ትምህርት ነው እኔ የምነግርሽ። እቺ ወገናችን በቄሶቻቸው ከተደፈሩ ሴቶች አንዷ ናት። የሷን ቪዲዮ የሷን ድምጽ ሳላሰማችሁ በፊት የራሴን ሁለት ሐሳብ ላስቀምጥ። አንደኛው ሐሳብ ስለ ጥምቀት ነው። ሁለተኛው ሐሳብ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ቪዲዮዋን አምጥቻ አሰማችኋለሁ። ቪዲዮን ኮፒ ሊንክ ሼር አድርጋችሁ ለክርስቲያን ወገኖች ሼር አድርጉልኝ። ባረከላሁ ፊኩም። ከጥምቀት ልጀምር። ጥምቀት ተብሎ ሲነሳ ብዙ ነገራቶች አእምሯችን ላይ ይመጣል። ተጠምቀን የምናውቅ ሰዎች እኔ በአእምሮ የሚመጣ አንድ ነገር አለ፣ ከአንድም ሁለት። በዛ በብርድ ከላይም ከታችም ሳለብስ እርቃኔን ያንን የሚያክል ጎረምሳ ቄስ ፊት ለፊት ቆሜ በዛ በሚያክል ጆግ ከላይ እስከ ታች በውሃ ታፍኜ እስከምሞት ወደ ታች እየደፋብኝ በያዘው መስቀል እየደበደበ ተጠመቅሽ የሚለው ሐሳብ አሊያም ደግሞ ተጠመቅኩኝ ብዬ ወደ ቤት የምገባበት ሁኔታዎች መቼም ከአእምሮ የሚጠፉ አይደሉም። እንግዲህ እንደሚታወቀው ሴት ልጅ ከ10 ዓመት በኋላ አሊያም ደግሞ ከ15 ዓመት በኋላ የሰውነት ለውጥ የማደግ የማቆጥቆጥ ወይንም ደግሞ ይሄ የማጎጥቆጥ እንትን ትጀምራለች። ገና ብቅ እያለች ያለች ሴት እርቃኗን ከላይ እስከታች አንድ ወንድ ፊት ለፊት ቆማ ያ ወንድ ለስሜት የማይነሳሳ ከሆነ ያ ወንድ ወይ ስሜት አልባ ነው አሊያም ወንድ አይደለም። ጀስት እንደ ሀገራችን ንግግር ነው የምላችሁ። ሁለተኛው እህቶቻችን የሚደፈሩት በፓስተሮቻቸው ነው። በየቸርች ቤቱ የእግዚአብሔር ቃል እንዲህ ሲል መጣልኝ እያለ አንዴ ጡቷን አንዴም ከኋላዋ እየነካካ ብቻ ቤቱ ይቅጠሩ። የነዚህ እህቶቻችንን እንባ
በየቤቱ ምን ብለን የሃይማኖት አባትን እንከሳለን እያሉ የስንት እህቶች ህይወት ተበላሽቶ ስንቱም አርግዞ ልጅን ያላባት እያሳደገ ያለ ስንቱ በየቤቱ እያለቀሰ እንዳለ ቤቱ ይቅጠሩ። ወደ ሁለተኛው ሐሳቤ ስመለስ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትዳር ነው። እንግዲህ ያብዬን ወደምዬም እንደሚለው የክርስቲያን ወገኖቻችንም ነውራቸውን ለመደበቅ ሲሉ ብዙን ጊዜ ስለ መድፈር ሲነሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን በ9 ዓመቷ አግብቶ ካገቡ በኋላ ደፈሯት የሚል ቅዠት የሆነ ንግግር ያመጡልናል። ደፈሩ፣ አገቡ ብቻ ይሁን እንዝለለው እና ምን ልላችሁ ፈልጌ ነው መድፈር ማለት ምን ማለት እንደሆነ ማታውቁ ከሆነ እስኪ የዚች ወገናችንን ቪዲዮ እንስማና ከዛ ሁለተኛ ሐሳቤን ላስቀምጥ። አሲስ ደበበ እስጢፋኖስ ይባላል እና ወደተኛሁበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ። በትራስ ነው ያፈነኝ። አንተም ብሎ ቄስ እዛ ክፍል ውስጥ ሌሎች ሰዎች አሉ እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ በቀል ለኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትረፉኝ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይሄ በጣም ያማል። በእርግጥ እንደ ክርስትና ሴት ልጅ ያን ያክል ዋጋ ያላት ስላልሆነች ብትደፈርም ባትደፈርም ሚዛን ያላት አይደለችም። ለምን ካላችሁኝ ኦሪት ዘዳግም ምዕራፍ 22 አንቀጽ 28 ላይ እንደዚህ ይላል። ማናችሁም ወይንም አንድ ወንድ ማለት ነው ድንግል ያላትን ሴት ማንም ያልደረሰባትን ሴት አንስቶ ከዛ ቢደፍራት ወይንም ከደረሰባት በኋላ ምን ማድረግ አለበት? ለአባቷ 50 የብር ስቅል ሰጥቶ ያቺን የደፈራትን ወይንም የተጫወተባትን ሴት ማግባት ይችላል። ከዛ በኋላ ደግሞ መፍታት የለበትም። ሶ ይሄ አሁን ሴቶችን የሚደፍሩ ቄሶች ምንም አላደረጉ። ምን አደረጉ? ያነበቡትን የፈጣሪ ቃልን በስራ ላይ አዋሉ። አለቀ። በስራ ላይ አዋሉ። እናም ይሄንን ጉድ ደብቆ የሚገርማችሁ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን በ9 ዓመቷ አግብቶ ፈቷት የሚሉ ሰዎች እኮ በተክሊል በቤተ ክርስቲያን ህግ ማለት ነው ገና 9 ዓመት ያልሞላትን ኢቭን ጡት ያላወጣችን ልጅ ማለት ነው በተክሊል እያገቡ እየዳሩ ነው ያሉት። እልል ብሎ እየዳሩ ነው ያሉት። ወላሂ አይገርምም? ግን እዚህ መጥቶ አዋቂ ነን ከሚሉስ ካለቅላቂዎቻቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አይሻን በ9 ዓመት አግብቶ ስለ መድፈር ነው የሚያወሩት። ሲጀመር መድፈርና ማግባትን ለይታችሁ ያላወቁ ጀዝባ ሁላ እንዴት ነው እናንተ ይሄንን እንትን ቤታችሁ ደብቃችሁ ስለ ነብዩ መሐመድ ማግባትና መድፈር የምታወሩት? ሲጀመር ማግባትና መድፈር እንኳን እንደው ለይታችሁ አታውቁም። አጃይብ እኮ ነው። እናም ይሄን ማለት እፈልጋለሁ። አዎ እውነቴን ነው። የምር ብቻ ገርሞኝ ነው። በጣም ብዙ ጊዜ ያለው እንደዚህ በቄሶቻችን ተደፈርን ምናምን የሚሉ ታዲያ ሲጀመር ቆይ እዛ ቄሱ ስር ከላይ እስከ ታች ሳንለብስ እርቃናችንን ቆመን ወንድ እኮ ነው እንዴ? ታዲያ ለምንድን ነው የማይደፍረው? ጉድ እኮ ነው። ለማንኛውም በክርስትና ውስጥ ብዙ ነገር እየተሻሻለ ነው ያለው። እባካችሁ ይሄ የእንትኑን ነገር ብታሻሽሉት፣ ይሄ የጥምቀቱን ነገር ብታሻሽሉት ከምንም በላይ የምር ለሴቶቻችሁ ስትሉ አለቁ እኮ ሴቶቻችሁ የምር አለቁ። ለማንኛውም ይሄን ይመስላል። በነገራችን ላይ ሴትዮዋን አርግዛለች አሉ። አርግዛ ምናምን ቤት ክራይ ይዞላታል። አይ በልስቲ ደህና ሁን። ሰላም አለይኩም። መጽሐፍ ቅዱስ የአምላክ ቃል ነበር ተበርዟል ነው የምትላል እናንተ? አዎ። እሺ ያልተበረዘ መጽሐፍ የአምላክ ቃል የትኛው ነው? ቁርአን ነው። በጣም ጥሩ ቁርአን ነው። ኤርሜላ ደበርከኝ እያለች ነው። እሺ
መጽሐፍ ቅዱስን ቁርአን ያለ መበረዙ በምን እርግጠኛ ሆንክ? መጽሐፍ ቅዱስስ እንዴት ተበረዘ? ቁርአን ላለ መበረዙ ነው እርግጠኝነት መጀመሪያ መጽሐፍ ቅዱስ ተበርዟል፣ እርግጠኛ ሆነናል። ቁርአን ያለ መበረዙ በምን እርግጠኛ ነው? እርግጠኛ ነና። ለምን እርግጠኛ ሆነን መሰለ? አላህ ቃል ገባ። የመጀመሪያው ነገር አንዲት ቃል ነው ማለት ሳይጨመር ሳይቀነስ 1400 ምናምን ዓመት መጥቷል። 1400 ምናምን ዓመት አንድ በላይ። ሁለተኛ አላህ ቃል ገባ ኢና نحن نزلنا الذكر وإنا له لحافظون አለ። ቁርአንን እኔ ራሴ አወረድኩት እኔ ጠብቀዋለሁ ብሎ ራሱ ተናገረ። ሶስተኛ በሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ አፈላ የተደበሩን القرآن አለ። ቁርአንን አያስተነትኑም ምን አለ? ወለው ካነ ሚን ዒንዲ ገይሪላህ ከአላህ ውጪ ቢሆን ኖሮ ይህ መጽሐፍ አለ ለወጀዱ ፊህ اختلافا كثيرا ብዙ መለያየትን መጣረስን ያገኙበት ነበር አለ። ራሱ ነው ቃል የገባው አላህ። ግን ምንድነው አይገኝበትም። ላ ያቲህ الباطل በውስጡ አይመጣም ውሸት ሚን በይን የደይህ ከፊት ለፊቱም ወላ ሚን ኸልፊ ከኋላው ምንም አይነት ስህተት አይመጣውም ማለት በእርግጠኝነት ነው የሚናገረው። የሚገርም ቻሌንጅ ደግሞ ያቀርባል። ያላህ ላለመበረሱ በምን ጠበቀው ካልከኝ በልብ ላይ ነው የጠበቀው አላህ። በልብ ጠበቀው፣ በማኑስክሪፕት ጠበቀው። እንዴት ጠበቀው ላሳይ። ምን አለ አላህ? ባለፈውም ነገር ያለው ታስታውሳለህ። ሁሌም የምወደው ነገር ነው፣ ሁሌም እናገራለሁ ብዬ እናገራለሁ። ዛሬ ምን አለ በሰለ አላህ ወለቀድ የሰርና القرآن አለ። በእርግጥ ቁርአንን አገራሁት አለ። አገራሁት ለምን? للذكر አለ። በአእምሮ ለመሸምደድ፣ በአእምሮ ላይ እንዲሸመደድ፣ እንዲስታወስ፣ እንዳይረሳ። للذكر فهل من مدكر አለ። እስቲ ከናንተ መሃል የሚያስተውላለ? እስቲ ለማስታወስ የሚሞክራለ? እስቲ ቁርአንን ለመሸምደድ ሞክሩና እዩት ገራ ለመሆኑና መሆኑን አለ። ይሄው አየነው። ከ4 ዓመት ህፃን ጀምሮ ከዛም በታች ሊሆን ይችላል እስከ ትልልቅ የጃጁ ሽማግሌዎች ድረስ ቁርአንን ሐፍዘው ዓለማችን ላይ 300 ሚሊዮን በላይ ህዝቦች ያፈዙት በአእምሮቸው የሸመደሩት ብቸኛው መጽሐፍ ነው። መጽሐፍት ሁሉ ቢጠፉ፣ መጽሐፍት ሁሉ ቢቃጠሉ ብቸኛው መጽሐፍ ድጋሚ ሊጻፍ የሚችል ቁርአን ብቻና ብቻ ነው። ሉከምዬ የትኛው የመጽሐፍ ቅዱስ ሊቅ ነው መጽሐፍ ቅዱስን ኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ በቃሉ የሸመደደ? በቃል ነው ማለት ሳያቋርጥ ማንበብ የሚችል አለ? አያዝም ዘየሳም ተሶስት ምናልባት ከተያዘ ነው እሱም ቀለል ስለሚል አይነበብማ። እንደዛ አይነበብም። ከዘፍጥረት ጀምረ እስከ ዮሐንስ ራእይ ሳታቋርጥ ታነባለህ? የሚያነብ ይኖራል? በጭራሽ ነው። እሺ አያነበውም ነው የምለው። ሲጀመር በቃሉም አያነበው። ግን ቅዱስ ቁርአንን የዚህን ያልጠብቆ ፈጣሪ መጽሐፍ ቅዱስን ለምን ያልጠበቀው ነው? ጥሩ ጥያቄ። መጽሐፍ ቅዱስ ማለት የብዙ መጽሐፍቶች ስብስብ ነው። የብዙ መጽሐፍቶች ስብስብ ነው። አንድ ሰው የሆነ ነገር ሲያገኝ ማለት ነው ሲቸገርም ኸይር ነው የሚል ነበር። ደስ የሚል ነገርም ሲያገኝ ኸይር ይላል። የከፋም ነገር ሲያገኝ ኸይር ነው ይላል። አላህ ያደረገው ነገር ጥሩ ነው አልহামዱሊላህ ብሎ አላህን Subhanahu Wa Ta'ala ያመሰግናል። የአካባቢ ሰዎች እንደዚህ ሰውዬ ቆይ እንደዚህ ያለ እንሰራለታለን አሉ። ከዛ እንስሳቶች ነበሩ ከብቶች። የሰው ከብት ማታ መጥቶ የሱን ድብቅ አረጉበት። ሌባ ወሰዳቸው አሉት። ኸይር ነው አለ። አላህን አመሰገነ አላማረረም ማለት ነው። እነሱ የጠበቁት ይበሳጫል አላህን ያማርራል ብለው ነበር። እሱ ግን ኸይር ነው አልহামዱሊላህ ብለዋል። ከዛ ሌሊቱን ሽፍታ መጥቶ የነሱን ማለት ነው ሽፍታ መጥቶ ጥርቅ አድርጎ ወሰዱ። የሱን ግን ጫካ ነው የደበቁት ማለት ነው። የአላህ ነገር ያው ወፊ ኩሊን ኸይር ነው። ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ነው ወፊ ኩሊን ኸይር አሉ። የአላህ ስራ ማንኛውም ነገር መልካም ስለሆነ ማለት ነው ሊመሰገን የተገባ የሆነ ጌታ ነው። በኋላ ጠዋት ሲነጋ የአካባቢው እንስሳ እንዳለ ተወስዷል በሽፍታ። ገባቸው ይሄ ሰውዬ አላህን ስላመሰገነ አላህም Subhanahu Wa Ta'ala ስላላማረረ የሚያማርር ምን ጊዜም ስላልሆነ ምን ጊዜም የሚያመሰግን ስለሆነ
የሱን አላህ ጠበቀለት እና ይሄ አላህን ማመስገን እዚህ በዱንያ ሀገር ብቻ ሳይሆን በአኺራም ትልቅ